በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 10 ቀን እንኳን ለቅድስት ቤተ ክርስቲያን ዓመታዊ የተድላና የደስታ በዓል በሰላም አደረሰና አደረሳችሁ። በዚች ቀን ለ40 ዓመታት በመላው ዓለም የተዘጉ አብያተ ክርስቲያናት የተከፈቱበት ቀን ይታሰባል። ይህስ እንደምን ነው የሚሉ ቅድስት ቤተ ክርስቲያን ዓለም ሳይፈጠር በአምላክ ልቡና ታስባ በዓለመ መላእክት ከታየች በኋላ አበው ተስፋ ሲያደርጓት፣ ነቢያት ትንቢት ሲናገሩላት፣ ሱባኤ ሲቆጥሩላት፣ ምሳሌም ሲመስሉላት ኖረዋል። ዘመኑ በደረሰ ጊዜ በአምላካችን ኢየሱስ ክርስቶስ በመጸነሱ ተጸንሳ በመወለዱ ተወልዳ በጥበብና በሞገስ አብረው አድጋ በጥምቀቱ ተጠምቃ በትምህርቱ ጸንታ በደሙ ተቀድሳ በትንሣኤው ከብራ በእርገቱ ሰማያዊነቷን አጽንታ በበዓለ ሃምሳ መንፈስ ቅዱስ ወርዶላት በይፋ ለልጆቿ ተሰጥታለች። አባቶቻችን ቅዱሳን ሐዋርያት በመላው ዓለም ዙረው በብዙ ድካም የሰሯት ቤተ ክርስቲያን ለ200 ዓመታት እጅግ ብዙ መከራዎችን አሳልፋለች። በ265 ዓመተ ምህረት የመጣባት መከራ ግን በዓለም ታሪክ እስካሁንም አልታየም። የወቅቱ ኃያላን ነገሥታት ዲዮቅልጥያኖስ እና መክሲሚያኖስ ዓለምን ለሁለት ተካፍለው ክርስቲያኖችን የማጥፋት ዘመቻ ጀመሩ። በመጀመሪያም በዓለም ያሉ ሁሉም አብያተ ክርስቲያናት እንዲቃጠሉ ካልሆነም እንዲዘጉ፣ በፈንታቸው ደግሞ አጵሎን፣ አርዳሚስ የተባሉ ጣዖቶች እንዲተኩ ትእዛዝ ተሰጠ። ለ40 ዓመታት ክርስቲያኖች ስለሆኑ ብቻ ሚሊዮኖች ተገደሉ፣ ታሰሩ፣ ተሰቃዩ፣ ተሰደዱ። መጻሕፍት ተቃጠሉ፣ አብያተ ክርስቲያናት ሁሉ ወደሙ። በአባቶችና እናቶቻችን ላይ ልንናገረው ከምንችለው በላይ ጭንቅና መከራ ደረሰ። ነገር ግን ቅዱሳኑ ያ ሁሉ ችለው ጸኑ። 47 ሚሊዮን የሚያህሉት ደግሞ ሰይፍና እሳት በላቸው። በዛ ዘመን አንድ ቤተክርስቲያን ለማግኘት ከአህጉር አህጉር መሄድ ይጠይቅ ነበር። ከዚህ ሁሉ በኋላ ግን እግዚአብሔር ግፍ ይበቃል ሲል በ305 ዓመተ ምህረት ታላቁ ቆስጠንጢኖስ ነገሰ። መክስሚያኖስን በጦርነት ሲማርከው አውሬው ዲዮቅልጥያኖስ ግን አብዶ ሞተ። ይህ ከተደረገ ከዓመታት በኋላ በ313 ዓመተ ምህረት ታላቁ ቆስጠንጢኖስ የዓለም መሪዎችን በዚች ቀን ጠርቶ አዋጁን በአዋጅ ሻረው። ሁሉም አብያተ ክርስቲያናት ይከፈቱ፣ በፈንታው ደግሞ ሁሉም አብያተ ጣዖታት ይዘጉ አለ። በሺህ የሚቆጠሩ አብያተ ክርስቲያናት በወርቅ አስለበጠ። በዚህ ምክንያት ይህች ቀን ለቅድስት ቤተ ክርስቲያን ዕለተ ትፍስሕት የደስታ ቀን ተብላ ትከበራለች። ቸሩ አምላክ ቅድስት ቤተ ክርስቲያንን ከመከራ ይሰውርልን፣ ከበረከቷም ያድለን። ትውልዱ ደካማዎች ነንና ከማንችለው ፈተና ይጠብቀን። ሰኔ 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ቤተ ክርስቲያን፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅድስት ሶፊያን ሰማዕት ከታላላቆቹ ሶፊያዎች አንዷ ናት። ቅዱሳት ሰማዕታት ደባሞንና ብስጣሞን የቅድስት ሶፊያ ልጆች፣ ቅዱስ አውሎጊስ ሰማዕት፣ ቅዱስ ዋርስኖፋ ሰማዕት በዚህ ዕለት ይታሰባሉ። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌም እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ ስለ ባልንጀሮችም በውስጥሽ ሰላም ይሁን አልሁ። ስለ አምላካችን ስለ እግዚአብሔር ቤትሽ ላንቺ መልካምነትሽን ፈለግኩ። የቅዱስ ዳዊት መዝሙር 121 ቁጥር 1 እስከ 9። ሰላም ለኪ ቅድስት ቤተ ክርስቲያን ዘይብሉኪ ሊቃውንት ማኅደረ መላእክት ትጉሃን ወዘቀደሰኪ በቃሉ ወልደ ማርያም መድኅን እምድረ አፀሆኪ በግፍ ዲዮቅልጥያኖስ ኩነን አርሃሆኪ ቆስጠንጢኖስ አበ ነገሥታት ጻድቃን ቤተ ክርስቲያን መርዓት ለሰማዕታት አክሊል ዘቀደሰኪ በቃሉ ወልደ እግዚአብሔር ልዑል በእንቲአኪ ተቀትሉ አርጋበ ኦሪት ወወንጌል አዋልደ ሶፊያ ንጽሕት ኢይፈርህው ወለነበልባል ደባሞን ወብስጣሞን ወበና ድንግል ሀረገወይን አንቲ ቤተ ክርስቲያን ቅድስት ሞገሶሙ ለሐዋርያት ወእሞሙ ለሰማዕት በእንቲአኪ ሶፊያ አዋልዲሃ መጠወት በእንተ ዘአርሃሆኪ ቆስጠንጢኖስ በትእዛዙ ኅሪት ፍስሐ ተገብረ በዛቲ ዕለት። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ዘአቅረብኩ ማሕሌተ አዘኪርያ ይላፈ
ምለተ ጸምዱከ ዘልፈ ለላ አነብብ ከዘዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መመለቱ ኩፈ ምለ አቡ ቡላን ተርፈ ነቢያት ቅዱሳን ሐዋርያት ሰባክያት ሰማዕታት ወጻድቃኑ በላዕት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካነ እስከ አረጋዊ ልሂቅ እምነሆ ዘጻል ዘጻፎ በክርታስ ወለዛ ጻፎን ዘይድረስ ለዛ ነው ትርጉም ብልሰን አዲስ ወለዛ ሰማ ቃሎ በዘለምበት በጸሎተ ማርያም አራጅተ ሁሉም ባይ ሰውራ ይማረን ኢየሱስ ክርስቶስ ይማረን ኢየሱስ ክርስቶስ ወራ ይማረን ኢየሱስ ክርስቶስ ወይ ፈኑ ለነጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለሙ እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።